ሰላም ጤና ይስጥልኝ የታች አፕሲነ ቤተሰቦች፣ እንኳን ወደ መጀመሪያውና እጅግ አስፈላጊ ወደ ሆነው ቪዲዮአችን በሰላም መጣችሁ። ዛሬ የምናወራው ስለ ተራ አፕሊኬሽን አይደለም፣ ስለ ወደፊት ዓለም ሲሆን በ2026 ዓመት ላይ ሆነን ቴክኖሎጂ ህይወታችንን እንዴት እያቀለለ እንደሆነ ስናስብ መጀመሪያ ላይ የሚመጣው ሰው ሰራሹ አስተውሎት ወይም AI ነው። ዛሬ በተለይ ጉግል እጅ ገንዘብ ብሎ ስላቀረበው ጄሚናይ AI በዝርዝር እንመለከታለን። ይህ ረዳት ስልካችን ውስጥ ካለ ሌላ ሰው ረዳት አያስፈልጋችሁ። ለምሳሌ ተማሪ ከሆናችሁ ምርጥ መምህር፣ ሰራተኛ ከሆናችሁ ታማኝ ረዳት፣ ነጋዴ ከሆናችሁ ደግሞ ጎበዝ አማካሪ ይሆንላችኋል። በዚህ ቪዲዮ ውስጥ ጄሚናይን እንዴት መጠቀም እንደምንችል፣ በአማርኛ እንዴት እንደሚያወራና ህይወታችሁን የሚቀይሩ 5 ዋና ዋና ጥቅሞችን አንድ በአንድ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጄሚናይ ምንድነው? ብዙዎቻችን ጉግልን ስናውቅ መረጃ ስንፈልግ ሊንኮችን የሚያመጣልን ሞተር አድርገን ነው። ጄሚናይ ግን ከዛ ይለያል። ጄሚናይ ጄኔሬቲቭ AI ይባላል። ትርጓሜውም መረጃን ከመፈለግ ባለፈ አዳዲስ ነገሮችን መፍጠር፣ መጻፍ እና ማቀድ ይችላል ማለት ነው። ለምሳሌ ስለ ኢትዮጵያ ታሪክ ንገረኝ ብላችሁ ብትጠይቁት እንደ ድሮ ድረገጾችን አይዘረዝርላችሁ። ይልቁንም ልክ እንደ ሰው ተርኮ ይነግራችኋል። ከጄሚናይ ጋር ማውራት ልክ በቴሌግራም ከጓደኛ ጋር ማውራት ቀላል ነው። ዋናው ነጥብ ግን ይህ ድንቅ ቴክኖሎጂ አሁን በነፃና በአማርኛ መገኘቱ ነው። ይህም ለኢትዮጵያውያን ትልቅ ዕድል ነው። ጄሚናይ ምንድነው? ብዙዎቻችን ጉግልን ስናውቅ መረጃ ስንፈልግ ሊንኮችን የሚያመጣልን ሞተር አድርገን ነው። ጄሚናይ ግን ከዛ ይለያል። ጄሚናይ ጄኔሬቲቭ AI ይባላል። ትርጓሜውም መረጃን ከመፈለግ ባለፈ አዳዲስ ነገሮችን መፍጠር፣ መጻፍ እና ማቀድ እንደማለት ነው። ለምሳሌ ስለ ኢትዮጵያ ታሪክ ንገረኝ ብላችሁ ብትጠይቁት እንደ ድሮ ድረገጾችን አይዘረዝርላችሁ። ይልቁንም ልክ እንደ ሰው ተርኮ ይነግራችኋል። ከጄሚናይ ጋር ማውራት ልክ በቴሌግራም ከጓደኛ ጋር እንደማውራት ቀላል ነው። ዋናው ነጥብ ግን ይህ ድንቅ ቴክኖሎጂ አሁን በነፃና በአማርኛ መገኘቱ ነው። ይህም ለኢትዮጵያውያን ትልቅ ዕድል ነው። አጠቃቀሙንና አወራረዱን አሁን ደግሞ እንዴት በስልካችን ላይ እንደምንጭን አንድሮይድ የምትጠቀሙ ፕሌይ ስቶር ላይ፣ አይፎን ከሆነ ደግሞ አፕ ስቶር ላይ ገብታችሁ ጄሚናይ ብላችሁ ፈልጉ። አንዴ ከጫናችሁት በኋላ በጉግል አካውንታችሁ ጂሜል ትገባላችሁ። እዚህ ጋር አንድ ትልቅ ጥቁም አነስታችሁ ስልካችሁ ላይ ጉግል ረዳት ወይም ጉግል አሲስታንስ ካላችሁ በጄሚናይ መተካት ትችላላችሁ። ከዚያ በኋላ ስልካችሁን ሃይ ጉግል ብላችሁ ስትጠሩት የሚመጣላችሁ ይህ ባለ አይምሮ ጄሚናይ ይሆናል ማለት ነው። አሁን እስቲ በአማርኛ ጥያቄ ጠይቀን እንፈትነው። 5 አስገራሚ ጥቅሞች። የመጀመሪያው ለተማሪዎች ማንኛውንም ከባድ የትምህርት ርዕስ እንደ መምህር አስረዳኝ ካላችሁት በምሳሌ አስደግፎ ያብራራል። ለምሳሌ የፊዚክስን ቀመር ብትሰጡት ሰኮንድ አይፈጅበት። ሁለተኛው ለጽሁፍ ስራ ኢሜል መጻፍ ሰልችቷችኋል፣ ለስራ መቅጠሪያ የሚሆን ማመልከቻ ጻፉልኝ በሉት። በደቂቃ ውስጥ ፕሮፌሽናል ደብዳቤ
ያዘጋጁላችኋል። ሶስተኛው ለጤናና ለምግብ በቤታችሁ ያለው ግብአት ለምሳሌ ድንችና እንቁላል ብቻ ቢኖር ምን መስራት እችላለሁ ብትሉት የምግብ አሰራር ዝርዝር ይሰጣችኋል። አራተኛው ለጉዞ እቅድ ወደ አንድ ቦታ ለሽርሽር መሄድ ከፈለጋችሁ ብሎ የ3 ቀን እቅድና የሚመጣውን ወጪ ያሰራላችኋል። የመጨረሻው ለቋንቋ ትምህርት እንግሊዝኛ መለማመድ ከፈለጋችሁ እንደ ጓደኛ ሆነ በእንግሊዝኛ አውረኝ ብላችሁ ልምምድ ማድረግ ትችላላችሁ። እንግዲህ የተች አቢሲኒያ ቤተሰቦች ቴክኖሎጂው በእጃችን ላይ ነው። ጄሚናይ ኤአይን ተጠቅመን ህይወታችንን ማቅለል ወይስ ዝም ብለን መመልከት? ምርጫው የእናንተ ነው። እኔ በበኩሌ እያንዳንዱ ሰው ሊጠቀምበት ይገባል እላለሁ። በቀጣዩ ቪዲዮ ጄሚናይን ተጠቅመን እንዴት በኢንተርኔት ገንዘብ መስራት እንደምንችል አሳያችኋለሁ። ያ ቪዲዮ እንዳያመልጣችሁ ተች አቢሲኒያ ቻናሌን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። የዛሬ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።